ብሉቱዝ የስሙ ትርጉም ሰማያዊ ጥርስ ማለት መሆኑን ያውቃሉ? ስያሜውን ያገኘው እንደ አውሮፓውያን አቆጣጠር በ10ኛው ክፍለ ዘመን በዴንማርክ ኖርዌይ ይኖር የነበረ ብሉቱዝ የሚባል በጣም ታዋቂ የቫይኪንጎች ንጉስ ነበር። ይህ ንጉስ በዘመኑ እርስ በርሳቸው የተበታተኑ ጎሳዎችን ሰብስቦ አንድ ያደረገ መሪ ነበር። ስያሜውን ያገኘው ደግሞ ብሉቤሪ ፍራፍሬ በጣም ስለሚወድና ሁልጊዜ ስለሚመገብ ጥርሶቹ ሰማያዊ ስለሚሆኑ ነበር። ታዲያ በ1997 የቴክኖሎጂ ኩባንያዎች ይህንን አጭር ርቀት መረጃ የሚያገናኝ ቴክኖሎጂ ሲፈጥሩ ስም ፈለጉ። የኢንቴል መሐንዲስ የነበረው ጂም ካርቶክ ንጉሥ ሄራልድ የተበታተኑ ጎሳዎችን አንድ እንዳደረገ ሁሉ ይህ ቴክኖሎጂ ደግሞ ኮምፒውተርንና ስልካችንን በገመድ አልባ ያገናኛል በሚል ስሙን ብሉቱዝ አለው። የሚገርመው የብሉቱዝ አርማ ሎጎ የተሰራው ሰማያዊ ከለርና የንጉሱ ስም የመጀመሪያ ፊደላት ኤች እና ቢ በቫይኪንጎች ፊደል ቅርጽ በማጣመር ነበር። እንዲህ አይነት ድንቅ ታሪክ ለመስማት ቻናሉን ሰብስክራይብ ማድረግ እንዳይረሱ።